رب العالمين وصلي وسلم على إمام الأولين والآخرين نبينا محمد وعلى آله وصحبه أجمعين ዛሬ የምንነሳበት የቁርአን አንቀጽ 123 ሱረቱል አንዓም ትላንት ያሳለፍናቸው አንቀጾች ስለ ምግብ አይነቶች ወይም ስለ እርድ የሚፈቀድና ማይፈቀድ የሚጠቅሱ አንቀጾችን አሳልፈናል። በዛ ረገድ ላይ ደግሞ ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም እንዴት ይፈታተኗቸው እንደነበረ እስኪ ስለ አንዲት በግ ንገረን፣ ስለ ሞተች በግ ማን ነው የገደላት? አላህ ነው የገደላት። ታዲያ አላህ የገደላትን አትብሉ እያልክ አንተና ወይም ብስሚላህ ብላችሁ የላካችሁት ውሻ ወይም ብስሚላህ ብላችሁ የወረወራችሁት ጦር የገደለውን ብሎ ትለናለህ፣ የትኛው ነው የሚሻለው ብሎ እስከ መዳረግ በዚህ ልክ ረሱል ሰለላሁ ዐለይሂ ወሰለም ይከራከሩ ስለነበር አላህ ወከዛሊከ አላቸው። እንደዚሁ በአንተ ላይ እነዚህ የመካ ትላልቅ ከበርቴዎች ወይም ባለማዋሎች በአንተ ላይ እንደዚህ እንደሚሆኑት ጀዐልና ፊ ኩል ቀርየት በእያንዳንዱ መንደር አድርገናል አካቢረ ሙጅሪሚሃ ጥፋተኞቿንና ጠማሞችን የዛች መንደር ባለማዋሎችና ትላልቅ የሆኑ አካላትን አድርገናል። በአንተ በመካዎች አሁን በአንተ የተጀመረ አይደለም። ሊየምኩሩ ፊሃ እዛች መንደር ሊያሴሩና ሊዶልቱ ወማ ይምኩሩና አያሴሩ ኢላ ቢአንፉሲሂም በነፍሳቸው በራሳቸው ላይ እንጂ ያሴሩትና የተለያየ ነገር ያደረጉት ነገር ውጤቱ በራሳቸው እንጂ ለማንም አይደለም። ወማ ይሽዑሩን ሐቂቀተ ዛሊክ የዚህም ግን እውነታውን በራሳቸው ላይ የሚዶልቱ መሆናቸውን ግን አይረዱም እንጂ አለ አላህ። ወማ ይሽዑሩን ይሄንን አይገነዘቡም፣ አያውቁም። በሐቂቃው ጥፋት የሚሰራ ሰው በሰዎች ላይ ጥፋት የሚሰራ ሰው በአላህ ኸልቅ ላይ ፍጡር ላይ በአላህ ባሪዎች ላይ መጥፎ የሚሰራ ሰው በራሱ ነው የሚሰራው። በማታም እያሴረ ይደር በየትኛው ሁኔታ ያድርግ በስብሰባም ሰብስቦ የተለያየ ነገር ያድርግ ውጤቱ ለራሱ ነው መጥፎ። የዛ ውጤት ለራሱ ነው። ይሄንን ግን አይረዳም አብዛኛው ሰው። እነዚህ ሙሽሪኮች ይሄንን ሲያደርጉ ተበቀል እንዲያደርግን በምን በደስታ ነው የሚሄዱት። ወንጀል የሚሰራ ሰው የወንጀል ውጤት ራሱን እንደሚያጠፋው ማወቅ መቻል አለበት። የትኛውም አይነት ወንጀል ወኢዛ ጃአቱም አየቱን ኢላ አላህ በመጣቻቸው ጊዜ የትኛውም አይነት አንቀጽና ተአምር ቃሉ ይላሉ ለን ኑእሚና በፍጹም አናምንም ሐታ ኑእታ እስከምንሰጥ ድረስ ምስለማ ኡቲየ ረሱሉላህ የአላህ መልእክተኞች የተሰጡትን አይነት ዋህይ እስከምንሰጥ እኛም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት አናምን ይላሉ። ይህ ባህሪያቸው ነው። ራሳቸውን ማወዳደር ከሌለባቸው አካል ያወዳድራሉ። ራሳቸውን አካፋይ ባልተቤት ማድረግ በሌለባቸው ቦታ ላይ አከፋፋይ እንዲሆኑ ይፈልጋሉ። የመልእክተኝነትን የማከፋፈል ባለቤትነት ያላህ وإذا جاءتهم آية قالوا لن نؤمن حتى نؤتى مثل ما أوتي رسول الله الله أعلم حيث يجعل رسالته
አላህ ደግሞ ከማንም በላይ አዋቂ ነው መልእክቱን ማን ላይ ማድረግ እንዳለበት የት ማስቀመጥ እንዳለበት አላህ አዋቂ ነው እነሱ አይደለም ያውቁት እነሱ አይደለም የሚጠቅሙት እነሱ ሊቃወሙም አይችሉም ቢቃወሙ ደግሞ ይደክማሉ እንጂ በቁጭታቸው ያልቃሉ እንጂ ሌላ ነገር የለም ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠው መልእክተኝነት ማንንም ቢረባረብ ሊያሳጣው የሚችል ነገር አይደለም አቡ ጃህልም ሌሎችም እነ ወሊድ ኢብኑ ሙጊራ የመሳሰሉት እኛ ከስልጣኑ አቋያ ከተሰምነትም አቋያ እኛ እያለን እሱ አይደለም ተገቢ መሆን ያለበት እያሉ የሚናገሩት ነገር የትም አያደርሳቸው ሰይውሲቡ الذين على الله እነዚያን ሳይነካቸው አይቀርም ይነካቸዋል በእርግጠኝነት አጅረሙ የቀመሙና አመፀኛ የሆኑ አካላትን ሰጋውን ውርደትና ይበታችነት عند الله الله ዘንድ በዱንያ ላይ وعذاب شديد ብርቱና አሳማኝ የሆነ ቅጣት ደግሞ በአኺራ ላይ بما كانوا يمكرون ያሴሩት በነበረው ምክንያት ይላል አላህ ابن كثير رحمه الله تعالى ይህንን ሲያብራሩ وكما جعلنا في قريتك يا محمد الله سبحانه وتعالى رسول صلى الله عليه وسلم በዛ ፍትኪያ ጊዜ በዛ ፍልሚያ ጊዜ ለረሱል ሰለላሁ ዐለይሂ ወሰለም ያጽናናቸው እየገጠማቸው ያለው ነገር ሁሉ ምን እንዳስደነገጥክ ይሄ አዲስ ነገር አይደለም ባንተ የተጀመረ አይደለም ይያላቸው ባንተ መንደር ላይ ትላልቅና አቡ ጃህልን እንዲህ መሰሎችን ትላልቅ ሰዎች ቦታ የሚሰጧቸው አካላትን ሙጅሪምና ዋና የጥፋት አለቆች እንዳደረግን ሁሉ በሷ ላይ ያሴሩና የተለያየ ነገር ያጠነጥሩ ዘንድ እነዚህን አካል እንዳደረግን በሌሎችን መንደሮች ያደረግነው ከዚህ በፊት በነበሩት ትላልቅ የሚባሉ አካላትን ነው የጥፋት መሪዎች ያደረግናቸው ሊያምኩሩ ፊሃ በዛች መንደር ሊያሴሩና የተለያየ ነገር ሊያጠነጥሩ ወይም ሊዶልቱ ወማ يمكرون እነዚህ አካላት አሴሩ ኢላ بانفسهم በነፍሳቸው በራሳቸው እንጂ أكابر من المجرمين والرؤساء ودعاة إلى الكفر والصد عن سبيل الله وذا الكفر يميتارو كالله من قد يمياسوتو وذا أنتن وذا مكارن يميتارو أنتن وذا ثلاثة وذا ماس يميتارو أكالات بأنتم لا يعدل كنال كذب فيه يعدل بقنو إنده يعدلو كذلك كانت الرسل من قبلك አንተም በፊት የነበሩ መልእክተኞች ይሄው አይነት ነበር ይምተሉና بذلك በዚህ ይሞከሩ ነበር ثم تكون لهم العاقبه ከዛም መጨረሻዋ ያማረችዋ ውጤት ለነሱ ነበር وكذلك جعلنا لكل نبي عدوا من المجرمين እንዳለ وإذا أردنا أن نهلك قرية أمرنا مترفيها ففسقوا فيها ያንድች መንደር ባለቤቶችን ነዋሪዎችን ለማጥፋት በምንፈልግበት ጊዜ የሚስቶች ባለቤቶችን እናዛቸዋለን በሷም ድንበር ያልፋሉ አመፀኞች ይሆናሉ የአላህም ቃል በእነሱ ላይ ይረጋገጥባቸዋል ኢለ ማዕናሁ አመርናሁም بالطاعة فخالفوا فدمرناهم እኛን እንዲታዘዙ መልእክተኛውን እንዲከተሉ አዘዝናቸው ተቃረኑ አጠፋናቸው ليمكروا فيها روى بعض أهل العلم في قول أكابر مجرمها ليمكروا فيها سلطنا شرارها አደገኛና መጥፎ የሆኑ ሰዎችን የበላይ እናደርጋቸዋለን በዛች መንደር ፈአሰው فيها የወንጀል አይነት ይሰራሉ ማለት ከኔዎች ማን አውጥቶ የሚያስገባል ሁሉ ነገር ያልኩት ተፈጻሚ መሆን አለበት የሚሉ ማለት አንዲች መንደር አንዲች አካባቢ በእንዲህ አይነት ነገር የተሞላች ከሆነ መጥፊያዋ ተቃርቧል ማለት
ما علمت لكم من إله غيري يملوا عينة فرعون عينة معنا فخالفوا فإذا فعلوا ذلك أهلكناهم بالعذاب على الله. ابن كثير من العلم ليمكروا فيها وما يمكرون إلا بأنفسهم وما يشعرون يملوا سترجموا ይህንን በሚያደርጉበት ጊዜ እኔ አጠፋቸዋለሁ ማለት ነው አላህ። አካቢራ ሙጅሪሚሃ ማለት ጥፋተኞቿን ዑለማኡሃ ትላልቆችን ነው ጥፋተኛ ምናልቆይ በጥፋት መስመር ላይ እንዲገኙ ምናደርጋቸው። ومكروا مكرا كبارا አሴሩ በጣም ከበድ ያለ ትልቅ የሆነ ማሴርን ይላል። وقال الذين كفروا لن نؤمن بهذا القرآن ولا بالذي بين يديه በዚህ ቁርአን ከዚህ በፊት ባለፈው አናምንም አለ። ብትመለከት ነው አንተ ሙሐመድ ለረሱል ሰለላሁ ዐለይሂ ወሰለም إذ الظالمون موقوفون በደለኞች የቆሙ ሆነው ጌታቸው ዘንድ ከፍላቸው ወደ ከፍላቸው ቃላትን በሚመላለሱበት ጊዜ ምን ብለው يقول الذين استضعفوا للذين استكبروا እነዚያ ደካሞችና ይከተሉ የነበሩ ሰዎች ያሳስቷቸው የነበሩ አካላት ለኩራተኞችና እነሱን መንገድ ላሳቷቸው አካላት ለውላ አንቱ ለኩና ሙእሚን እናንተ ባትኖሩ እኮ እኛ ማኖች እንሆን ነበር እናንተ እኮ ነው ያጣምማችሁ እናንተ ትልቆች ናችሁ በገንዘብ በተለያየ ነገር ትልቅ ስለሆናችሁ በሂዳያም እናንተ ትልቆች ናችሁ ታውቃላችሁ ብለን ተከትለን እኮ ይሄ ጠፋን እኮ ይሏቸው። وقال الذين استضعفوا للذين استكبروا بل مكروا الليل والنهار وما يمكرون إلا بأنفسهم وما يشعرون على الله እነዚህ አካላት አያስሩ በነፍሳቸው እንጂ ይሄንን ግን በራሳቸው ላይ የጥፋት መንገድ የጥፋት እድል እየከፈቱ እንደሆኑ ግን አይረዱም ማለት وما يعود وبال مكر ذلك وإضلاله من أضلوا የሴራቸው ውጤት ያጠመሟቸው ሰዎች የጥሜት ውጤት በራሳቸው እንጂ በማንም አይደለም የሚመለሰው። ولا يحملون أثقالهم وأثقالا مع أثقالهم ሸክማቸው ራሳቸው የሰሩትን ወንጀል ያጠመሟቸውን አካላት ሸክም ይሸከማሉ። من دل على خير فله مثل أجر فاعله ومن دل على وزر فعليه وزره ووزر من عمل به መጥፎ ነገር ያዘዘ ራሱን የሰራው የመጥፎ ነገር ውጤት ያንን ውጤት ተከትሎ የሰሩ ሰዎችም ውጤት ይሸከማል። يحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون አዋጅ ከፋ የሚሸከሙት ነገር ይላል አላህ። የራስ ሰሩት ወንጀል እንኳን ከባድ ነው ያንቀል ሰዎች ይሄ ቀላል አይደለም ሰው ማሳት ይሄ ሱና ነው ይሄ ሐላል ነው ይሄ ሐራም ነው ሰዎች በዛ ተከትሎ መጓዛቸው ሐላፍና ነው የተኛው ነገር የምንናገረው ነገር የምናሳየው ነገር ለዚህ ተጠያቂነት እንዳለብን አውቀን ነው መስራት ያለብን። ይሄ ሰበቡ በነዛ አካላት ይወርዱ እያንዳንዱ ሰው ይመለከታል። ልጆች እኛን አይተው ቢሳሳቱ ከሆነ ጥሩ ናቸው ብለው የሚያስቡን አካላትን ሌሎች አካላት በመጥፎ ነገር አይቶን እነሱ ሲሰሩ አይተናል ብለው የሚከተሉ ከሆነ አደጋ ነው። ሰዎች በተለይ ሐላፍና የሚጥሉባቸው አካላት አርአያነታቸውን በደንብ መጠበቅ ይኖርባቸው። وإذا جاءتهم آية قالوا لن نؤمن حتى نؤتى مثل ما أوتي رسل الله
አንቀጽም በመጣታምርም በመጣቻቸው ጊዜ ብለው ይላሉ በፍጹም አናምንም እኛም እስካልተሰጠን ድረስ መልእክተኞች የተሰጡት አይነት حتى يأتينا الملائكة من الله بالرسالة ملائكة إنيانم بملكتنينة يتاجن سنون اسكال متاجن أنامن ملاك بسورة الفرقان الله وقال الذين لا يرجون لقاءنا نزاك عديان آلو نيان مجنانيت يلن بلو يستباب بلو أكالات لولا أنزل علينا الملائكة أو نرى ربنا لمن بتككل إن هدانا يعنتن مليكتنينت እንድንቀበል ከተፈለገ ለምን መላእክቱ ወደኛ ለምን አይወርዱ ጌታችንስ በጋድ በግልጽ ለምን አንመለከትም አለ لقد استكبروا في أنفسهم وعتوا عتوا كبيرا በእርግጥ ተኩራሩ እነዚህ ሰዎች በነፍሳቸው በጣም ከባድ የሆነ አመፀኝነት ወይ እንብተኝነትም እንቢ አሉ ይላሉ الله أعلم حيث يجعل رسالته الله ملكتون የት ማድረግ በማን ላይ ማውረድ እንዳለበት ያውቃል ግን ረሱል ሰለላሁ ዐለይሂ ወሰለም የተሰጡትን አይነት ለምን አልተሰጠንም وقالوا لولا نزل هذا القرآن على رجل من القريتين عظيم ከመካና ከጣይፍ ካሉ ከተላልቅ ሰዎች ባንዳቸው ለምን አይወርድም ነበር ይሄ ቁርአን የአላህ ከላም ከሆነ እነሱም ተከክለኛ መልእክተኛ ከተፈለገ ከተላልቅ ሰዎች አልነበሩ እንዴ የቲም መሐመድ ለምንድን ነው የተፈለገው ብለው እንደነሱ አስተሳሰብ ማለት الله سبحانه وتعالى أهم يقسمون رحمة ربك الناس ናቸው እንደ ጌታን እዝነት የሚያከፋፍሉ የመልእክተኝነት እድል እነሱ ለማከፋፈል ማን ሰጣቸው ሌላው ቀርቶ እኮ በየግላቸው የሚኖሩትን የርስቃቸውን ጉዳይ እኛንን ያከፋፍሉ ህይወታቸው ምን መምሰል እንዳለበት እኛ ነው ያከፋፈሉ ያችን ትንሽ ነገር እንኳን ኃላፊነት ያልተሰጣቸው አካላት ትልቅ ረህመት ሪሳላ የሚባለው ነገርኛ እናከፋፍል ይላሉ እንደ ይገለ ይገባው ነገለ ይገባው ለማለት ምን አስተፈራል አይገባቸው እኮ ያለና يعنون لولا نزل هذا القرآن على رجل عظيم كبير جليل مبجل في أعينه بالنسو يجيتا በጣም የሚካበድ ትልቅ የሆነ ሰው ላይ ለምን አልወረደ من القريتين كمكة كطائف ባሉ ትላልቅ ሰዎች አሉ وذلك انهم قبحوا الله كانوا يزدرون بالرسول صلى الله عليه وسلم رسول صلى الله عليه وسلم ينيقو ስለነበረ ምንቁ ከረሱል ሰለላሁ ዐለይሂ ወሰለም ቁጥሩነት ጠፍቷቸው አይደለም የሳቸው ታላቅ ሰው መሆናቸው ጠፍቷቸው አይደለም እንዲሁ ድንበር አለፈነትና ምቀኝነት አመጽ ነው ለዚህ የጋበዛቸው ኩራት ምቀኝነት ሲኖር እንበተኝነት ግፍ ሲኖር ይሄ ኩራት ሲኖር ሰው ገደል ነው የሚከት ብርሃኑን ጨለማ አድርጎ ያሳያል ሐቁን ባጥል አድርጎ ያሳያል ለምን ከውስጥ ይሄን እንዴት ተቀበላለህ ነው ማለት وإذا رأك الذين كفروا يتخذونك إلا هزوا لرسول صلى الله عليه وسلم كنزي عقالات كبر أطبق إيالاتهم وإذا رأك الذين كفروا نزي يكادوا عقالات أنتن بايو جزي يتخذونك ما يتخذونك إلا هزوا أنتن مسالك أن العوضة أدرقونجي كذاوج أدرقوا أيسون ماتا هذا الذي يذكر آلهتكم እንዲህ ያለው አካል ነው እንዴ እናንተን አማልክቶች በመጥፎም ያነሳያሉ የሚሳለቁብህ ሊሆን እንጂ ሌላ አይደለም ወሁም بذكر الرحمن هم كافرون እነሱ በረህማን ቃል ካዲዎች ናቸው ይሄ ይሁን ግን አቂባው ያንተ ነው ያላቸው ነው ረሱል ሰለላሁ ዐለይሂ ወሰለም ወለቀድ استهزئ برسل من قبلك
ካንተ በስተፊት በነበሩ በአንድ መልእክተኛ አይደለም በብዙ መልእክተኞች የመሳለቅ ተግባር ተፈጽሟል فحاق بالذين سخروا በእነዚያ ባላገጡ አካላት ላይ አካበበ منهم ከነዛ ካላጋጮች በሆኑ አካላት ላይ ማካኑ ቢሂ ይስተህዚኡን ያሾፉበት የነበረው ነገር መች ነው ሚዘን መች ነው የሚመጣው የሚሉት የነበረው ነገር አካበባቸው هذا معترفون بفضله وشرفه رسول صلى الله عليه وسلم ታላቅነት የተከበሩ ሰው መሆናቸው ዝምድናቸው ስነምግባራቸው ጽድት ያለ መሆናቸው ምንም አይነት ጉድለት የሌላቸው መሆኑን ረሱል ሰለላሁ ዐለይሂ ወሰለም ከመነሻው ከመጀመሪያም ያውቃል ያላህ እዝነት የመላእክት የሙእሚኖች በእነሱ በሳቸው ላይ ነው حتى انهم كانوا يسمونه بينهم ولو كتبوا በመሐከላቸው ይጠሯቸው ነበር ረሱል ሰለላሁ ዐለይሂ ወሰለም قبل ان يوحى اليه ወደሳቸው መልእክት ሳይተላለፍ በፊት አልአሚን ይሏቸው ነበር ታማኝ وقد اعترف بذلك رئيس الكفار ابو سفيان ይሄን አረጋግጧል حين سأله هرقل ملك الروم የሮም ንጉስ በጠየቀው ጊዜ كيف نسبه فيكم እናንተ የዘር ሁኔታው እንዴት ነው የአዲስ መጣ እንደተባለው የሚባለው ረሱል ሰለላሁ ዐለይሂ ወሰለም ሲገልጻቸው قال هو فينا ذو نسب እሱ በእኛ ውስጥ የትልቅ ዝምድና ዘመድ ባልተቤት ነው በጣም ዘሩ የተከበረ የትልቅ ዘር ልጅ ነው قال هل انتم تتهمون بالكذب እናንተ በውሸት ተጠረጥሩት ነበር እንዴ ይሄንን ያለውን ነገር ከማለቱ በፊት قال لا ሱፊያን በዛ ሰዓት ሙስሊም አይደለም ካፍር ነው ሆኖ በዚህ ልክ አረጋግጧል ረሱል ሰለላሁ ዐለይሂ ወሰለም الواصلة بن الأسقع رضي الله عنه أن رسول الله صلى الله عليه وسلم قال إن الله اصطفى من ولد إبراهيم إسماعيل رسول صلى الله عليه وسلم الله مرد كإبراهيم لجوج إسماعيل كإسماعيل لجوج دمو بني كنانة مرد كبني كنانة قريش مرد كقريش دمو بني هاشم مرد كبني هاشم دمو إنين مرة إلى الرسول صلى الله عليه وسلم وعن عبد الله بن مسعود قال إن الله نظر في قلوب العباد الله عباده جلب بتملكته إلى عبد الله بن مسعود فوجد قلب محمد صلى الله عليه وسلم يا محمد لب عجينات خير قلوب العباد يبالو كل لب بلاج هنا عجيناتنا فاصطفاه لنفسه لراسه مرة رسول صلى الله عليه وسلم فبعثه برسالته فملكتم لاكاچو ثم نظر في قلوب العباد كذاب ባሪዎችን ልብ ደግሞ ተመለከተ بعد قلب محمد صلى الله عليه وسلم كنبي محمد صلى الله عليه وسلم قلب ቀጥሎ فوجد قلوب اصحابه خير قلوب العباد የሳሃቦቻቸውን የሳቸውን ባልደረቦችን ልብ ከየትኛውም ባሪያ በላጭና ተወዳጅ መሆኗ አገኛት نام لرسول صلى الله عليه وسلم منستروچና አጋዦች አድርጎ መረጣቸው يقاتلون على دينه بديناቸው በረሱል ሰለላሁ ዐለይሂ ወሰለም ዲን ላይ ሆነው የሚመክቱና የሚታገሉ ይሆኑ ዘንድ መረጣቸው فما رأوه المسلمون حسنا ያኔ ሰሃቦች ጥሩ ነው ብሎ ያዩትና ዲን ነው ብሎ ያዩት ነገር فهو عند الله حسن እሱ አላህ ዘንድ ጥሩ ነው እነሱ ጥሩ ነው ብሎ ያዩት ነገር ጥሩ አይሆንም ምርጥ ሰዎች ምርጥ ልቦች ስለሆኑ ነው የመረጣቸው አላህ ዛሬ መጥቶ አይ ሰሃቦች ያልሰሩት ያላገኙት ነገር አለ ብሎ ኸይር ነገር አለ ብሎ ከዲኑ ሚለጥፍ ውሸታ وما رأوا المسلمون سيئا فهو عند الله سيء እነዛ ምርጥ ሙስሊሞች ረሱል ሰለላሁ ዐለይሂ ወሰለም ረዳቶች
መጥፎ ነው ብሎ ያዩት ነገር እስከ መቼም መጥፎ ነው لو كان خيرا لسبقونا إليه ጥሩ ነገር ቢሆን እነሱ በቀደሙ ነበርኛ سيصيب الذين أجرموا صغار عند الله وعذاب شديد እነዛን አመፀኞችን ይነካቸዋል ከአላህ ዘንድ የሆነ ውርደት በጦርነት መገደል ማለት አቡ ጃህል መሰለ ትልቅ እነዛ ወጣቶች አይደል እንደ ያንከባለሉት وعذاب شديد በአኺራ ደግሞ አሳማሚ ቅጣት إن الذين كفروا ينفقون أموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون والذين كفروا إلى جهنم يحشرون إلا وردت تكلان بورو اسكذا العالم ينورز هذا وعيد شديد من الله وتهديد أكيد كالله سبحانه وتعالى برتو يونا زعجا ماسراريا لتقرأ راسه ملكتنيوچن كمكتل الله ملكتنيا رسول صلى الله عليه وسلم كمكتل انبلالسه فإنه سيصيبه يوم القيامة ما من يهون ما الله عندي بلوال كتوال الشمالتنا يلفت رسول صلى الله عليه وسلم عندي بلوال كتوال الشمالتنا يلفت አይ ቆይ አቅል ያልተቀበለው የሚባል ነገር የለም አቅልህን ተገዢ ማድረግ ነው ያለብህ ከአላህ Subhanahu Wa Ta'ala ለመጣው ነገር አቅል ከደረሰው አቅል በሚደርሰው አቅል ከሆነ ጥሩ አቅል ደግሞ የማይደርሰው ነገር አለ አማኝነትን እንታረጋግጥበት መቀበል በዱንያ ላይ ይህንን ሐቅ ላለመቀበል ኩራት ስለከለከላቸው ውርደት ይከናነባሉ ውርደት አይደለም ይፈሩ ለአላህ መዋረድ እነሱ ኩራት ስለከለከላቸው ውርደት ይከናነባሉ አኺራ ላይ ደግሞ አሳማሚ ቅጣት ያጋጥማቸዋል وعذاب شديد بما كانوا يذكرون لما كان المكر غالبا انما يكون خفيا እንግዲህ ይሄ ማሴር የሚባለው ነገር በድብቅ ስለሆነ ዘዴዎችን ማታለል የተለያዩ ነገሮችን በድብቅ ስለሚከናወኑ አላህ Subhanahu Wa Ta'ala አሳማሚ ቅጣት ከአላህ Subhanahu Wa Ta'ala ይቃም ቀን ለዚህ ተመሳሳይ ሆነ ያገኛቸዋል አላቸው ይህን ያደረኩት በምንም ምክንያት እኔ በድያቸው አይደለም ቢማካን ነው እነሱ ያሰሩት በነበረውና ያታልሉት በነበረው ምክንያት وما ظلمناهم ولكن كانوا مظالمين እኛ አልበደልናቸው ራሳቸው ናቸው በደሎች ለይሳት ባልተቤት የሆኑ እንዲሁ ሐቅ ላይ ኖሮ አይደለም ያላቸው መልካም ነገር ተደብቆ ወይ ተክዶ አይደለም ሁሉ ነገር ተሰጥቷቸው የተስተካከለው መንገድ ተብራርቶላቸው አልቀበል በማለታቸው يوم تبلى السرائر ምስጥሮች ግልጥልጥ እንደሚሉበት ከቂያማት ምስጥር የሚባል ነገር የለም አንድ ምስጥር የለች وحصل ما في الصدور ማለት ላንቀ በልቦች ውስጥ ያለ ሁሉ የሚዘለቅበት ቀን የተደበቀ ላወሩት ነገር تظهر المستترات والمكنونات والضمائر የተሸሸጉ በውስጥ የተያዙ ነገሮች ሁሉ ግልጽ ሆናል ያነቅ وجاء في الصحيحين عن رسول الله صلى الله عليه وسلم قال ينصب لكل غادر لواء ለእያንዳንዱ ከዳተኛ የቂያም ቀን ባንዲራ ይሰቀልለታል መለያው ሊዋኡ عند استه መቀመጫው ላይ ይተከልለታል فيقال هذه غدرة فلان ابن فلان ይቺ የገሌ የካከባት የገሌ ልጅ የገሌ የካከባት ምልክት ናት ይባላል እንዲዋረድ ነው خلائق ሁሉ በተሰበሰበበት ማለት
والحكمة في هذا أنه لما كان الغدر خفيا لا يطلع عليه الناس ያችሁ ማታለል ሽወዳ ውስጣዊና ድብቅ ስለሆነ ሰዎች ስለማይዘልቁበት የቂያም ቀን አላህ Subhanahu Wa Ta'ala ለዚህ ግለሰብ ዱንያ ላይ የሚያሳየው የነበረው ምልክት ውሸት ነው ትክክል አይደለም ከዳተኛ ነው እንዲህ ያለ ሰው ነው ተብሎ እንዲታወቅ ለሁሉም ሰው ይታይ ዘንድ ይሄን ያደርግለታል ማለት አላህ ይጠብቀን ስለዚህ ከከይደት ከተንኮል ራስን ማጥራት ሐቅ ነገር ከመጣ ደግሞ እገሌ ሰጥቶኝ እገሌ ተናግሮኝ እኔ እቀበላለሁ እንደ የሚል ነገር መኖር የለበት አያችሁ እነዚህን አካላት መረጃ ሲመጣቸው ለምን ለውላ لا نؤمن حتى نؤتى مثل ما أوتي رسول الله ከየትም እንጣ ከየት የሚጠቅማቸውና እናንተ ጥቅሙ እዚህ ቦታ ላይ ለስከተባሉ ድረስ መቀበል ነበረባችሁ ኩራት ግን ከለከላችሁ ለምን በቀጥታ ለኔ ይመጣ فمن يريد الله أن يهديه الله سبحانه وتعالى لمراو يفلق سو يشرح صدره للإسلام درتون لإسلام لإيمان لحق من قد لعبادة لملكام سراء كفت يدرقوها يا قرانة إيمان كقباب ولا إيمان دمو تكبارم كلهم سلوان يعني النقر اندينو لا يدرقوها ومن يريد أن يضله لياتمو دمو يفلقوا يجعل صدره درج يعرضوان ضيقا أبابنا حرجا يتجنانك يعرضوان خلف يعني كأنما يصعد في السماء ولا سماء اندم وطع يعرضبت الإيمان مكبر معه كذلك فالنزي أكالات الذي عندما يدركوا يجعل الله الرجس إرجمانا وين شيطان يبلا يدركان على الذين لا يؤمنون النزاب ما يعملوا أكالات لهم كعبادة عند صوت الدكم نفسون لتيك الجبان لمن الله سبحانه وتعالى بلا إله إلا الله يأمن سو فسنيسر للحسنى لليسرى لقريتها إنا قروالن بلوان كعبادة ميتشاتانا وسو ميكابدا وسو صلاة زبال الكلف ذكر زبال الكلف علم زبال الكلف مستر زبال مسلسل እንዲህ ነገሮች ያሉበት ሰው ራሱ መጠየቅ አለበት ለየትኛው የተገራው ነው ለኸይር ነገር ክፍት ነኝ እድል በጣም የተመቻቸው ነኝ ወይስ አይደለም ይሄ ሰበቡ ቀጥታ ኢማንንና ኩፍርን ያወዳደረ ቢሆንም ኢማንና ኩፍር የሚባሉት ከቃላት ጀምሮ ተግባሮች ናቸው መግቢያ አላቸው እስከ ከትልቅ እስከ ትንሽ ድረስ አላቸው الله سبحانه وتعالى فمن يريد الله أن يهديه ويشرح صدره للإسلام ييسره له وينشطه إلى ابن كثير رحمه الله تعالى الله هداية لجلسه لست ياجر اللتان نكعت ستوان ياكل اللتان عبادة والمسنى إيمان فهذه علامة على الخير በመልካም ነገር ላይ ምልክት ነው ያግለሰብ ኸይረኛና ኸይር ካሸበት ሰው መሆኑ ጠቃሚ ነው ومن يريد أن يضله يفلقوا الساء ليعتم يجعل صدره ضيقا حرجا لبون أبابنا يتجنانك يعرقوان شنو كاز مبرر ان شاء الله كازم بኋላ እንመለሳለን
እነዚህ ሙሽሪኮች በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩት በእያንዳንዱ መንገድ ከመካ መንገዶች አራት ሰው ይመድቡ ነበር። ለምን የሱሉ الناس عن الايمان بمحمد صلى الله عليه وسلم ይሄ ሰው የሚላቸው ነገር እንዳትቀበሉ መሐመድ የሚላቸው ነገር አይደለም ውሸታም ነው ምን እያቋጠረው ከኛ አካባቢ የሚመጣው ሐጅ ሊያደርግ የሚመጣው ሰው ለሊት የሚመጣው ሰው ወላ ደሰው ያለ ከሱ ተጠቅቀሉ ነበር فإنه كائن ساحر كذاب يا رب الصوت قائن ለገብተኛ ነው ውሸታም ነው ያሉ ማለት ጃሂልያው በዚህ ልክ ነው ረሱል ሰለላሁ ዐለይሂ ወሰለም ከዚህ ጋር ሲቀባበላቸው ስለዚህ እሳቸው ስም ማጥፋት ነበር እሳቸው በመጥፎ ነገር ከገለጹለት ጦቃይ ይጠራል ለገብተኛ ይጠራል ሰው ውሸታም ይጠራል እንዲርቃቸው ይተረጋጋቸው ማለት ይሄንን መስመር የነዚህ ወራሾች ይጠቀሙታል ሐቅ የሚይዙ ሰዎችን ስማቸውን ያጠፋሉ መጀመሪያ ከዙሪያቸው ሰው የሚከተላቸው እንዳይኖር ማለት ነው አቅለኛ የሆኑት ሰዎች እብድ ተደርጎ እንዲታዩ ሁለተኛ የሆኑ ሰዎች ውሸታም ተደርጎ እንዲታዩ ለሰው ታማኝ የሆኑ ሰዎች ውሸታም ተደርገው እንዲታዩ ይሰራሉ ይህ ያንተ የነበረ ነው ወደፊት ቢኖር وإذا جاءتهم آية قالوا لن نؤمن حتى نؤتى مثل ما أوتي رسول الله فمن يريد الله بلولا ينبره لكم الله سبحانه وتعالى يفلته يهديه يشرح صدره للإسلام لمرض يشتون يفلته يشرح صدره للإسلام ልቡን ኑር ያደርግለታል እስልምና ሊቀበል ዘንድ ይህቺ አንቀጽ ወረደች ጊዜ ይላል ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም عن شرح الصدر ልብ እንዴት ነው የሚገለጠው ተብሎ ተጠየቀ قال نور يقذفه الله في قلب المؤمن ብርሃን ነው በሙእሚን ልብ ላይ አላህ የሚወረውረው ነው የሚጥለው ነው فينشرح له ينبسط لإيمان قلت لا يسافل قيل فهل لذلك إمارة رسول صلى الله عليه وسلم الذي نجد ملكت علم يتبلو ستيق قال نعم أو الإنابة إلى دار الخلود ونزل على ماوي هاجر ولا أخيرا بدي من ملس والتجافي عن دار الغرور كشنكلا هاجر دمو مراك والاستعداد للموت لموت نزجاجت قبل نزول الموت موت كمن تعد وفيه يلب مكفتنا لب بإيمان برهان يعبر مورون يا سيال ملكت نوعه أو بلتونا نكاينا نولم أي زرار كمالت የሚመጣው ነገር ለይቶ ይመጣል ማስቀደም ያለበትን ለይቶ ያስቀድማል ማለት ሰው ነገ አለበት ተብሎ ይሄ ነገር አለበት ፈተና አለበት ተብሎ ሌላ ነገር ይቀልዳል እኛው እኮ ሐቂቃ የሚገጥመን ከፊት ለፊት ያለውን ነገር ብናውቅ በዚህ ልክ አይደለም ፈተና ክፍል ያለነው ዱንያ ፈተና ሀገር ናት ስለዚህ ይህን ፈተና እስኪጨርስ ድረስ በአግባቡ ራስን ማየት መቃኘት ያስፈልጋል ومن يريد أن يضله يجعل صدره ضيقا ያቀሙ የፈለገው ደግሞ ልቡን ጠባብና የተጨናነቀ ያደርገዋል ضيقا በሁለቱም ተቀርቷል ሁለቱም
አንድ አይነት ትርጉም ሐረጅ የሚለው አብደላህ ኢብኑ አባስ ሲፈስሩት ምን ይላሉ? ኢዛ ሰሚዐ ዚክረላህ አላህን ማስታወስ ስለአላህ ሲሰማ ያ ልቡ የተጣበበ ሰው የተጨናነቀ ሰው ይሽማዕዘ ቀልቡ ልቡ ይጨናነቃል፣ ደስታ አይፈጥርበትም። ወኢዛ ذكر شيء من عبادة الأصنام ከጣዖታት ከሚመለኩ ከአላህ ውጭ ከሚመለኩ አይነቶች አንዱ ሲነሳና ሲወሳ ደግሞ ይፍታህ ለذلك ወለዚህ ደስተኛ ይሆናል። وقرأ عمر بن الخطاب رضي الله عنه هذه الآية فسأل أعرابيا من كنانا ما الحجة فيكم. عمر بن الخطاب كسرنا عند بالغرن حرجا የሚለው ሐርጃ ማለት ምን ማለት ነው? እናንተ አራቦች ዘንድ ትርጉሙ ብሎ ጠየቁ። قال الحجة فينا الشجرة زعفنات تكون بين الأشجار በዛፎች መካከል ትሆናለች التي لا تصل إليها راعي ቅጠልን የሚመገቡ እንስሶች የማይዘልቁባት ተሾክራ መሃል ላይ ብትሆን ዛፍ ስም ነው ሐርጃ ማለት። የሙእሚን ይሄ ካድ የሆነው አካል ልቡ እንደዚህ የዋህይ የማይደርሰው ምንም ነገር የማይደርሰው የተቆለፈ ይሆናል። ذلك مثل المنافق ይላሉ ዑመር ብን ኸጣብ። ይህ የሙናፊቅ ልብ ምሳሌ እንደዚህ ነው። لا يصل إليه شيء من الخير ከመልካም ከተባለ ነገር አንድም ወደሱ አይዘልቅም። ተቆልፏል፣ በሩ ተዘግቷል። ልክ የዚህ አይነቱ ሰው ምሳሌው ከአንደማ يصعد إلى السماء ኢማን ተቀበል ማለት ለሱ እስልምና ኑር ማለት ሰማይ ውጣ እንደማለት ነው። ወይም ሰማይ ለመውጣት የሚሞክር ሰው የሚደክመውና የሚያሳየው የንፋስ ያየር ድካም ይሄ የሚፈታተነው ያህል ነው። كذلك يجعل الله الرجس على الذين لا يؤمنون. እንግዲህ አላህ እንደዚህ አደርጋለሁ አርጅሳ እርግማንና ቅጣት ብለው ተስረዋል። አርጅሳ يسلط الله الشيطان ሰይጣንን አላህ ይሾማል على الذين لا يؤمنون በማያምኑ በሆኑ አካላት መጀመሪያ ኢማንን እንዲስራሉ ከነሱ በታች ሆኖ ይሾምባቸዋል። ሰይጣን ቆሻሻው እንዲመገብ የተለያየ ነገር እንዲያደርግ አድርጓል። ሁሉ ነገር ያጋገጠለታል፣ ያሰማምሩለታል። ሁሉ የሰይጣን ባሪያ ሆኖ ይኖራል ማለት ነው። ቃል ኢብኑ አባስ አርጅሱ ወሸይጣን አብደላህ ኢብኑ አባስ ሪጅስ ማለት ሰይጣን ነው ብለዋል። وقال كلبي هو البعث ወይ ወንጀል በሱ ላይ ይሾምበታል። وقال مجاهد الرجس ما لا خير فيه መልካም የሌለው ነገር ሁሉ እንዲሰራ የጋፍ ያደርገዋል። وقال عطاء الرجس العذاب ቅጣት ማለት ነው። وقيل والنجس ወይም ነጃሳም ተብሏል እንደ ቋንቋው ማለት ነው። روي أن رسول الله صلى الله عليه وسلم كان إذا دخل الخلاء قال اللهم إني أعوذ بك من الرجس النجس የሚል ነገር ረሱል ሰለላሁ ዐለይሂ ወሰለም ወደ ሽንት ቤት ለመግባት ሲፈልጉ ነጃሳ ከሆነው ሰይጣን ባንተ ተጠበቃለሁ ይሉ ነበር። ምን الخبث والخبائث ማለት ነው። የሁሉም ትርጉም ያስኬዳል። وهذا ይህ አንተ ያለህበት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም صراط ربك የማንም ሰው የጌታ መንገድ ነው። مستقيما قد ያለ ሲሆን ሸክ እንዳይገባል። قد فصلنا الآيات አንቀጾችን መረጃዎችን አብራርተናል። لقوم يذكرون ለሚያስታውሱ ለሆኑ ህዝቦች ማያስታውሱ ቢዘረዘር ቢለፈለፍ ያው ናቸው። ከሚያስታውሱት ሁሉ እያለ ነው። ከሚገሰጹት ከሚመከሩት ሁሉ እያለ በአላህ አንቀጾች የሚጠቀመው የሚያስተነትንና የሚመከር የሆነ ሰው
ለሁም ዳሩ ሰላም አላህ በአላህ አንቀጾች ለሚመከሩ አካላት የምክር ስንቃቸውን የሚወስዱ አካላት ለነሱ አላቸው ዳሩ ሰላም የሰላም ሀገር عند ربهم ጌታቸው ዘንድ وهو وليهم እሱ ረዳታቸውና ኃላፊያቸው ነው بما كانوا يعملون ይሰሩት በነበረው ምክንያት እንግዲህ ጀነት የተከበበች በሰላም ادخلوها بسلام አሚን ይባላል አይደል ግቧት ጀነትን በሰላም ምን የማትሰጉ የማትፈሩ ስትሆኑ ይባላል والملائكه يدخلون عليهم من كل باب መላእክት ደግሞ ከጀነት በራፎች ከሁላቸውም እየገቡ ሰላሙን አለይኩም ብሏቸው አላህ ሰላም በእናንተ ላይ ይሁን አያቋቋም ቁርአን እንዴት እንደሚያስጎበኝ አንዴ የጀሃነሙን ያስጎበኛል አንዴ የጀነቱን ያስጎበኛል የጀሃነም ሰዎችን ያስጎበኛል የጀነት ሰዎችን ያስጎበኛል ለሁም ዳሩ ሰላም عند ربهم ለእንዲህ ላሉ ሰዎች ጌታቸው ዘንድ የሰላም ሀገር ጭቅጭቅ የለም ፍርሃት የለም ማጣት የለም መታመም የለም በቃ ሰላም የሚባል ነገር ብቻ የተሞላች لا يسمعون فيها لغوا إلا سلام وداكن ነገር ምንም ነገር የማይጠቅ ነገር አይሰሙ ሰላም ነች تحيتهم فيها سلام እርሰበርስ ሲከባበሩ የክብር ሰላምታቸውና ቃላታቸው ሰላም ነው ያኒ ውስጥ ጀነት ውስጥ ከጌታቸው ደግሞ ሰላም ቀውለን ረብ الرحيم ሰላም በእናንተ ላይ ይሁን ከጌታችሁ ቃል ሲሆን من رب الرحيم አዛኝ ከሆነው ከጌታችሁ ሰላምታ ቃል ይድረስ ለእናንተ ላይ ይሁን ይባላል እንዲህ ያለችው ጀነት አላህ ይወፍቀን ያቺ ደግሞ አላህ ይጠብቀን እሷ ተቃራኒ ጀሃነም አላህ ይጠብቀን وهو وليهم بما كانوا يعملون الله እነሱ ረዳታቸው ነው በዱንያ እነሱን ለመልካም ነገር ባልተቤት ማድረግ ረዳታቸው ነው በአኺራ ደግሞ ምንዳቸውን በመክፈል ረዳታቸው ነው